የምንፈልገውን ፎቶ ለምሳሌኛ ማቀናበር የምንፈልገውን ፎቶ ካንቫ አፕሊኬሽኑን በመጠቀም ብቻ እንዴት በፈለግነው ፓርክ በፈለግነው ቦታ በፈለግነው አይነት ዲዛይን እንዴት ኤዲት ማድረግ ወይም ደግሞ ፖስተር መስራት ወይም ደግሞ ፎቶዎችን እንዴት ፎቶሾፕ መስራት እንደምንችል ዩቲዩብ ለምትጠቀሙ ሰዎች ተምኔል እንዴት መስራት እንደምንችል ተባለፈው የቀጠለ ቪዲዮ ነው። ዛሬ ደግሞ የትኛውም አይነት ቪዲዮ የትኛውም አይነት ፎቶ በካንቫ አፕሊኬሽን ውስጥ አስገብተን እንዴት ጸዴ ባክግራውንድ ጸዴ የሆነ ፎንት የሆነ ጽሁፍ እና ሌሎች ነገሮችን እንዴት እንደምናዘጋጅና እንዴት እንደምንሰራ በዚህ ቪዲዮ እናያለን። ቪዲዮውን እስከመጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ጀምሩ። ለቻናሉ ደግሞ ቤተሰብ ከሆናችሁ ይህ ቪዲዮ የተሻለ ጉልበት እንዲኖረውና ለብዙዎች ተደራሽ እንዲሆን ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮውን ስራችን እንሄዳለን። እስከመጨረሻው ተከታተሉ። ስቴፕ ባይ ስቴፕ ሞክሩት፣ በእርግጠኝነት ይሰራላችኋል ማለት ነው። በመጀመሪያ አፕሊኬሽኑ ለሌላችሁ ሰዎች ካንቫ አፕሊኬሽኑ ለሌላችሁ ሰዎች ሳምሰንግ ለምትጠቀሙ ሰዎች እዚህ ጋር የምትመለከቱት ፕላይ ስቶርን ትጠቀማላችሁ። አይፎን ለምትጠቀሙ ሰዎች ደግሞ ከአፕ ስቶር ማውረድ ትችላላችሁ ማለት ነው አፕሊኬሽኑን። ስለዚህ እኔ የምጠቀምበት ሳምሰንግ አሁን የቱ ጋር ትሄዳላችሁ? ልክ እዚህ የምትመለከቱት ፕላይ ስቶርን አንዴ ክሊክ ታደርጋላችሁ። ከዛ በኋላ በዚህ መንገድ ሰርች ባሩ ይመጣልናል ማለት ነው። ሰርች ባሩ ላይ አንዴ ክሊክ አድርገን እዚች ጋር ካንቫ ብለን እንጽፋለን ማለት ነው። በምትመለከቱት መንገድ ያው ብዙ ጊዜ ሰርች ስለሚደረግ የመጀመሪያው ኦፕሽን ሆኖ ነው የሚመጣው። ስለዚህ አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ እኔ ከዚህ በፊት ስለምጠቀምበት በዚህ መልክ የምትመለከቱት ማለት ነው በደንብ የምጠቀምበት ለተለያዩ ለቴምፕሌቶች ስላሉት ለተምኔልም ለብዙ ነገሮች ስለምጠቀምበት እዚህ ጋር በምትመለከቱት መንገድ አለ። ስለዚህ እኔን አፕዴት አድርግ ነው የሚለኝ፣ እናንተ ግን እዚህ ጋር ኢንስታል አድርጉ ነው የሚላችሁ። ሶ ኢንስታል የሚለውን ትጫኑና ዳውንሎድ አድርጎ ሲጨርስ ወደ ስክሪናችሁ ትሄዳላችሁ ማለት ነው። ቀጥታ ወደ ስክሪናችን እንሄዳለን፣ ምክንያቱም እኔ ስላለኝ አፕሊኬሽኑ ማለት ነው። ሶ በዚህ መንገድ እዚህ ጋር በምትመለከቱት መንገድ ካንቫ አፕሊኬሽኑ እዚህ ጋር የምታዩት ነው ማለት ነው። አንዴ ክሊክ እናደርጋለን። ዘን በዚህ መንገድ ይመጣልናል ማለት ነው። ሰርች ባሩን እዚህ ጋር እንደምትመለከቱት እዚች ጋር አንዴ ምን እንለዋለን? ለምሳሌ ናሽናል ፓርክ እንላለን። ፓርክ ላይ የኛን ፎቶ ፓርክ ላይ እንዲሆን ከፈለግን ማለት ነው። ወይም ደግሞ የሆነ ሰው ፎቶ ፎቶሾፕ መስራት ከፈለግን በጣም ብዙ አይነት ቴምፕሌቶች ስላሉ እኛ በምንፈልገው መንገድ ሰርች እናደርጋለን። ለምሳሌ አንድ ፎቶ ልስራላችሁ እኔ ናሽናል ፓርክ ብዬ ሰርች አደርጋለሁ ማለት ነው። በዚህ መንገድ ልክ ከዚህ በፊት የተሰሩ እንትኖችን ያመጣልኛል ማለት ነው። እሺ ናሽናል ፓርክ ባክግራውንድ ስለዚህ መጀመሪያ ሲከፍትልን ቴምፕሌት ነው የምንነካው ማለት ነው። ቴምፕሌት ይመጣልንና እኛ ናሽናል ፓርክ እንለዋለን ማለት ነው። ለምሳሌ ናሽናል ፓርክ ላይ መስራት ከፈለግን ማለት ነው። በዚህ መንገድ ያመጣልናል። እዩት። አሁን እነዚህ የምትመለከቷቸው በሙሉ የናሽናል ፓርክ ቴምፕሌቶች ናቸው ማለት ነው። ስለዚህ አንዱን ሴሌክት አድርገን እዚህ ጋር እኛ የምንፈልገውን ፎቶ ማቀናበር እንችላለን ማለት ነው። ለምሳሌ ናሽናል ፓርክ ይሄንን ተመልከቱ። እዚህ ጋር አለ። እዚህ ጋር በጣም ብዙ አይነት ምርጫዎች ናቸው ያሉት። እኔ ይሄንን ልጠቀምበት። ለምሳሌ ይሄንን ተጠቅሜ ላሳያችሁ። በነገራችን ላይ እዚህ ጋር የምትመለከቱት ለምሳሌ የዘውድ ምልክት ከጫፍ ታች ያለበት በክፍያ የሚሰራ ሲሆን ሌሎቹ ግን ፍሪ ናቸው ማለት ነው፣ የዘውድ ምልክት የሌለባቸው። አሁን ይሄ የመጣው ፖስተር ወይም የናሽናል ፓርክ ፖስተር እኔ የራሴን ፎቶ የምፈልገውን ፎቶ እጠቀምበታለሁ ማለት ነው። ይሄን የመጀመሪያውን አንዴ ክሊክ ታደርጉና አንበሳው እንዳለ መጠቀም ትችላላችሁ። ሁሉንም እንዳለ መጠቀም ትችላላችሁ። ምንድነው የምናደርገው? ከዚህ ከታች እንደምትመለከቱት አፕሎድ የሚል አለ።
አፕሎድ እንለዋለን ማለት ነው። አፕሎድ የምናደርገው ለምንድን ነው? ከጋላሪያችን ፎቶ ለማምጣት ማለት ነው። ለምሳሌ ፎቶ መጀመሪያ ምን መደረግ አለበት? ፎቶ ሪሙቭ መደረግ አለበት ማለት ነው። ስለዚህ ምን እናደርጋለን? ወደ እንትናችን እንመለስና እኔ ብዙ አይነት አማራጮች አሉ ፎቶ ሪሙቭ ለማድረግ። ዳይሬክት ከጉግል ላይ ሄዳችሁ ፎቶ ሪሙቨርም መጠቀም ትችላላችሁ። እኔ ግን ብዙ ጊዜ የምጠቀምበት ካፕከትን ነው ማለት ነው። ካፕከት ላይ እዚች ጋር የምትመለከት ሪሙቭ ባክግራውንድ የምትለዋን ማለት ነው፣ እሷን ነው የምጠቀምባት። አንዴ እሷን ክሊክ አደርጋለሁ። ከዛ በኋላ ልክ ከዚህ ውስጥ አንድ እንትን እመርጣለሁ ማለት ነው። እኔ የምፈልገውን አንድ ፎቶ ወይም ልሰራ የፈለኩትን አንድ ፎቶ እመርጣለሁ ማለት ነው። እናንተ መጀመሪያ ይህን ቪዲዮ ስታዘጋጁ ግን መጀመሪያ የራሳችሁ ፎልደር ላይ ልታዘጋጁ የፈለጋችሁትን ፎቶ እንደዚህ ብዙ ለመምረጥ ከምትቸገሩ መጀመሪያ ቀድማችሁ አንድ ፎልደር ላይ የምትሰሩትን ስራ ማዘጋጀት ትችላላችሁ ማለት ነው፣ ጊዜያችሁን ለመቆጠብ። አሁን እኔ እዚች ጋር አንድ ፎቶ ወስዳለሁ። ለምሳሌ ምን አድርጋለሁ? እዚህ ጋር ይህንን ፎቶ ልጠቀምበት ነው። ይህን ፎቶ ወደ ሌላ ባክግራውንድ መስጠት ማለት ነው። ይህ ፎቶ ቤት የተነሳ ፎቶ ነው በካሜራ ማለት ነው። እኔ ግን ባክግራውንዱን አጠፋና የፈለግኩት ቦታ ላይ ወስደዋለሁ ማለት ነው። ለምሳሌ ይህንን እነካለሁ። ልክ ክሊክ ስትሉት በዚህ መንገድ ባክግራውንዱን ያጠፋልናል ማለት ነው። ከዛ አንዴ ይችን ራይት ምልክቷን እንጫናለን። ከዛ ሴቭ እንላለን ማለት ነው። ከዚህ በኋላ ደን ብለን እንወጣለን ማለት ነው። ወደ ምን እንሄዳለን? ወደ ካንቫ እንሄዳለን ማለት ነው። ከዛ አፕሎድ ፋይል እንለዋለን። አፕሎድ ፋይል ላይ አሁን ባክግራውንድን ሪሙቭ ያደረኩትን ፎቶ አንድ ክሊክ አደርጋለሁ እሱ ላይ። ከዛ ልክ ደን ስትሉት ወደ ምንፈልገው ወይም ደግሞ ወደ ካንቫ ፋይላችን ውስጥ ይመጣል ማለት ነው። ይኸው በዚህ መንገድ ይመጣል። ከዛ ራሱን ክሊክ ታደርጉታላችሁ አንዴ። በዚህ መንገድ መጣልን ማለት ነው። ተመልከቱ። ስለዚህ ዝቅ እናደርግና ከፈለጋችሁ ለምሳሌ ይችኛውን ፎቶ ብቻ ማንሳት ትችላላችሁ። ከዛ ይሄንንም ማንሳት ትችላላችሁ። እኔ አሁን አንዱን ይሄኛውን ብቻ ትቼ ልክ በዚህ መንገድ ፎቶውን ሰራሁት ማለት ነው። እዩት። አሁን እነዚህ ነገሮች ማጥፋት እችላለሁ። ነው። ስለዚህ ልክ እንደዚህ አድርገን ፎቶውን እንሰራለን ማለት ነው። በምትመለከቱት መንገድ እንደዚህ አይነት ፎቶዎችን ከሰራን በኋላ እዚህ የቀስት ምልክቱን ከላይ የምትመለከቱት እዚች ጋር ወደ ላይ ቀስት ያላትን ማለት ነው። እሷን አንዴ ለምሳሌ ጽሁፍ ከፈለጋችሁ እዚህ ጋር በአማርኛ መጻፍ ትችላላችሁ። እንዴት ነው የምትጽፉት? እዚች ጋር አንዴ ክሊክ ታደርጉና ልክ ይሄንኛውን ኤዲት አድርጋችሁ ራሱን የአማርኛ ጽሁፍ ወይም ደግሞ እዚች ጋር ያው ቴክስት የሚለውን አንዴ ብትጫኑት ይሄንን ያመጣላችኋል ማለት ነው። ይሄንን በመሰለ መንገድ ካንቫን ተጠቅማችሁ ልክ እንደዚህ ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ እንለዋለን። ዳውንሎድ አድርጎ ሲጨርስ ጋለሪያችን ላይ እናገኘዋለን ማለት ነው። እንጠብቃለን ዳውንሎድ አድርጎ ሲጨርስ። በነገራችን ላይ ዩቲዩብ እየሰራችሁ ላላችሁ ሰዎች እንዴት ካንቫን በመጠቀም ተምኔል በጣም ጥርት ያለ ተምኔል እንዴት መስራት እንደምንችል ጽድት ያለ ቪዲዮ ሰርችላችኋለሁ። ወደኋላ ተመልሳችሁ እሱን ቪዲዮ ብትመለከቱ እጅግ በጣም ትጠቀሙበታላችሁ። ታይትል እንዴት እንጽፋለን፣ ተምኔል እንዴት እናዘጋጃለን፣ እንዲሁም ዲስክሪፕሽን እንዴት እንጽፋለን የሚል የተለያዩ ቪዲዮዎችን እዚህ ቻናል እየሰራሁላችሁ ነው። ለቻናሉ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እያያችሁ ላላችሁ ሰዎች፣ ሰብስክራይብ ያደረጋችሁ ሰዎች እና ቤተሰብ ለሆናችሁ ሰዎች ደግሞ ቪዲዮ የተሻለ ጉልበትና ለብዙ ሰዎች ተደራሽ እንዲሆን ቻናሉን ቪዲዮውን ላይክ በማድረግ ቪዲዮአችሁን ጨርሱ። የዛሬን ቪዲዮ በዚህ ጨርሻለሁ። በሌላ ቪዲዮ እስክመለስ ሰላማችሁ ይብዛ። ቻው ቻው።